ያኔ ከዛሬ 33 ዓመታት በፊት የአዲስ ልሳን ተጸነሰም። ምን እናድርግ? አንድ ጋዜጣ እናወጣ። ስሙን ምን እንበል? ፈለግንና የአዲስ አበባ ሕዝብ ልሳን ብለን አዲስ ልሳን ብለን አወጣን። አፍታም ሳይቆይ በአራቱም ሚዲየሞች ከህዝብ መድረሱን ቀጠለ። ዛሬ ዘመን በፍጥነት ሲቀያየር መረጃ ይበልጥ የህይወት አካል ይሆናል። መገናኛ ብዙሃኑም ባሉበት መቀጠል ይሳናቸዋል። ይሄ የዘመኑ ጥሪ ነው። አዲስ ሚዲያ ኔትወርክም በዘመኑ ጥሪ ጉዞውን ወደ ዲጂታል ሪፎርም አድርጓል። ጉዞው የለውጥ ጉዞ ነው። የትውልድ ድምጽ ጉዞ። የአዲስ ሚዲያ ኔትወርክ በአዲስ መልክ ተደራጅቶ ራሱን አጠናክሮ ሊያገለግላችሁ ዝግጁ መሆኑን ባበሰረበት ፕሮግራም ላይ ስለተገኛችሁ እንኳን ደህና መጣችሁ ማለት እወዳለሁ። አዲስ ሚዲያ ኔትወርክ እየተለወጠች የመጣችውን አዲስ አበባችንን የሚመጥን ተመራጭ የሜትሮፖሊታን ሚዲያ መሆን ራዕይን ሰንቆ የለውጥ ጉዞአችንን በከፍተኛ ቁጭትና ተነሳሽነት ቀጥለናል። ሪፎርም ማለት መቀየር ብቻ አይደለም፣ ራስንም እንደገና መገንባት ነው። አዲስ ሚዲያ ኔትወርክም ይዘትን አሻሽሎ ስርጭትን ከፍ አድርጎና አዘምኖ ተደራሽነትን አስፋፍቷል። ዛሬ በሙሉ ኩራት የሚታይ የሚደመጥ የሚነበብ የአፍሪካ መዲናይቱ አዲስ አበባ ያተነፋፈስ ስርዓት ሆኗል። አንድ ብሎ ሁለት አለ። ኤኤምኤን ፕላስ አዲሱን ቻናሉንም ከፈተ። ኤኤምኤን በአምስት የሀገር ውስጥና በሁለት ውጭ ቋንቋዎችም ተደራሽ ሆነ። مشاهدينا الأعزاء سيز خبركم سملكتنا علتوي مدبل زيناتنا. السلام عليكم ورحمة الله تعالى وبركاته. هركفوني أكملتن دعوة تكينيا كبجمو. Hello and welcome. You're watching AMN كعفر في دلني كتتا مسكلته بكو. هاي سبت بعد فورمات بعد سكرالة. አዲስ ሚዲያ ኔትወርክ AMN ዜና በዲጂታል ጭምር የዜና ሪፎርሙን ቀየረው። ኤኤምኤንም ከማንም ፈጥኖ ከአይን ይገባል፣ ከጆሮ ይሰማል፣ በትክክል ይነገራል፣ ለሁሉም ይቀርባል። አድዋን ከ128 ዓመት በኋላ በአይበገሪነት አዲስ አበባ ሁነኛ ማሳያ። ለዚህ ነው ባለፉት ጥቂት ዓመታት ዶክመንተሪ ማለት ታሪክን በህይወት ማቅረብ ማለት ነው። ይህም በአዲስ ሚዲያ ኔትወርክ ተችሏል። አዲስ ሚዲያ ኔትወርክ የከተማዋንና ሀገር አቀፍ አጀንዳዎችን በጥራት አቀራረብ አቀረበ። ውይይትን ፈጠረ፣ ግንዛቤን ጨመረ፣ ለውጥን ከነህይወቱ አሳየ። ስራዎቹም በተለያዩ መገናኛ ብዙሃን ተደራሽ ሆነዋል።
አዲስ ሚዲያ ኔትወርክ ይህ ሽልማት ወረቀት ብቻ አይደለም፣ ቁስ ብቻ አይደለም። በውስጡ የአመራር ላብና የህዝብ እምነትን ይዟል። በህዝብ የተመዘነም ነው። ዛሬ በ7 ቋንቋዎች እያሰራጨን ነው። 2 ቻናል አሉ፣ ሬዲዮ አለን፣ ዲጂታል አሉ፣ ህትመቶች አሉ። እነዚህ ድምር ውጤቶች አዲስ ሚዲያ ኔትወርክ ወደ ተሻለ ነገር እንዲያመጡ ተደርጓል። እኛ ቻናል ማብዛት አይደለም፣ የቋንቋ ማብዛት አይደለም፣ ጥራት፣ ፍጥነት እንዲሁም ደግሞ ለህዝቡን ፍላጎት የሚያረኩ ይዘቶችን የማምረት ጉዳይ ላይ ነው እውቅናው ያገኘ ነው። ላቃቂ ቃልቲ ቀን የነጋው ከውሃ የሚሻገረው የግብጽ ጥያቄ ምንድን ነው? የሚሰሩ እጆች አዲስ ሚዲያ ኔትወርክ የከተማው ሚዲያ ስለሆነ ብቻ ሳይሆን ዋርካና አገልጋይ ፕሮግራም ህዝብና መንግስትን ያገናኙበት እየገሰገሳችሁ ነው፣ እየመጣችሁ ነው፣ በርቱ ማለት ነው። ወዳለን አዲስ ሚዲያ ኔትወርኮች መዝናኛ ሪፎርም ሲደረግ አዲስ ተስፋ ተወለደ። እርሱም የአዲስ ታለንት ሾው ሆነ። ይህ አዲስ ታለንት ሾው ውድድር በሀገራችን የኪነ ጥበብ እና ልዩ ተሰጥኦ ውድድሮች የሽልማት ታሪክ ከፍተኛ የሆነውን ይዞ እነሆ ዛሬ በበዓል ልዩ ዝግጅት ብቅ ብሏል፣ ጀምሯል። እንኳን ደስ አላችሁ ማለት እፈልጋለሁ። አዲስ ሚዲያ ኔትወርክ በጣም ትልቅ ትኩረትና ግምት የተሰጠው በጣም ተወዳጅ በእውቀት ነው የሚመራው። የዘመኑን ጥበብ የተላበሰ ነው። ግርማ ሞገሴ ነሽ በጣም ከባድ ሙዚቃን የመረጥሽው እንደራስሽ በራስሽ መንገድ ከዘፈኑ ጋር ካንቻዚዝም ጋር በጣም ነው ደስተኛ የሆንኩትኝ። አንድ አመት ሙሉ እኛ አርትን ፍለጋ በጣም ሮጠናል። አርትና ወጣትን ለማገናኘትም ትልቅ ትግል አድርገናል። በዚህ ረገድ እውነት ለመናገር ጥሩ ተሞክሮዎችን ያገኘንበት ስራ ነው ብዬ አስባለሁ። አዲስ ታለንት ሾው ዛሬ የጊዜና ገንዘብ ትርፍ አይደለም፣ የትውልድ ኢንቨስትመንት ነው። ወጣቶች ክህሎትን አሳዩ፣ ድምጻቸውን አሰሙ፣ ራሳቸውን ማገኙበት። ዛሬ በአዲስ ታለንት ሾው የትውልድ ድምጽ ጎልቶ እንዲሰማ የአዲስ አበባ እምቅ ተሰጥኦ ከተደበቀበት ጨለማ ገፎ እንዲወጣ ሆነ። ዛሬ እያንዳንዱ ወጣት ታሪክ አለው። አዲስ ሚዲያ ኔትወርክም ይሄ ታሪክ በጉልህ ተጽፎ የሚነገርበት መድረክ። ምድር ልታሞቀው በፈካችው ፀሐይ ክህሎት እዚህ ይታያል፣ ሐሳብ እዚህ ይደመጣል፣ ተስፋ ይወለዳል፣ ያድጋል፣ ለትውልድ ይሻገራል። አዲስ ሚዲያም የለውጥ ጉዞውን ይቀጥላል። ተደራሽነትን ከፍ አድርጎ አማራጮችን አብዝቶ የትውልድ ድምፅን ለዓለም ያሰማል። ዛሬን
ለመረዳት ነገን ለመገንባት